ከሩጫው በኋላ ቲሸርት መቀየር ነበረብን። 25ኛ ዓመቱን ሆስፒታላችን ስለሚያከብር ቀየርን። ይህንን ይመስላል። ከዛ ሀኒቾን ኢንተርቪው አረኳት። እዚህ ጋር እየገባን ነበረ። ድባቡ በጣም ደስ ይል ነበር። የተቀበሉን ነበር። አዳራሽ ውስጥ ገባን። አንድ ላይ ቦታችንን ያዝን ማለት ነው። አንድን ድርጅት 25ኛ ዓመት ማክበር ማለት ቀላል አይደለም። ያው ቁጭ ብለን ነበር። ያው ምሳ ከመብላታችን በፊት ትንሽ ተዳክመን ነበር። ከዛ ምሳ ተያዘ። ያልያዝኩት ነገር አልነበረም፣ ግን ያልያዝኩት አትክልትና ጥሬ ስጋ አልያዝኩም ነበር። ክትፎ አልደረሰንም። ያው መጨረሻ ላይ ስለገባን ብቻ ያገኘነውን ግን ያዝ። ስለነበር ደስ እያለኝ ነበር ስበላ የነበረው። በዛ ላይ ደግሞ ጾም መያዣ ነበረ። በዚህ አጋጣሚ እንኳን አደረሳችሁ ለጾመ ነቢያት። እዚህ ጋር መጣጩ ስባል ኖቪዳ ስንል የለም ነበር ኖቪዳ። ከዛ ስሙን ማለቀው የሆነ መጠጥ አመጡልኝ ልሞክረው ብዬ ማለት ነው። ምንም አይልም። በቃ ሁሉም ደስ ይል ነበረ። አሪፍ ነበር። እኔ ወድጄዋለሁ። የሰጡት የስዕል ስጦታ ነበር። የቲክቶክ ቪዲዮአችን እየታየ ነበረ። አላሸነፍንም። ያው ግን ሪኮግኒሽን ተሰጥቶናል። ቴንክ ዩ ለሰርጅኖቻችን። ከዛ እንደዚህ እንደ ሲፈን ሀሳብ ውስጥ መግባት እንችላለን። ጥሩ ጊዜ አሳልፈናል። እናመሰግናለን።